ሰላም እንዴናችሁ? ዛሬ እንግዲህ ፓልም ሪል ስቴት እያስገነባ በሚገኘው ዘመናዊና ቅንጡ አፓርትመንት ውስጥ እንገኛለን። እንግዲህ ይህ ሳይታችን በገርጂ መብራት ኃይል የሚገኘው ዘመናዊና ቅንጡ አፓርትመንታችን ነው። ከዚህ በፊት ፓልም ሪል ስቴት በብስራተ ገብርኤል አፓርትመንቶችን ገንብቶ ማስረከቡ ይታወቃል። አሁን ደግሞ በቦሌ ደንበል እንዲሁም ደግሞ በገርጂ መብራት ኃይል ሳይት እያስገነባ ይገኛል። እንግዲህ አሁን የሚገኝበት በገርጂ መብራት ኃይል የሚገኘው ሳይታችን G+21 የሆነ ህንፃ ሲሆን ከአንደኛ እስከ አራተኛ ፍሎር ድረስ የንግድ ሱቆችን ወይም ደግሞ ለኮሜርሻል ዩዝ የሚሆኑ ቦታዎችን የያዘ ሲሆን ደግሞ ከአምስተኛ እስከ 20ኛ ደግሞ ለመኖሪያ አፓርትመንት የተዘጋጁ ዘመናዊ አፓርትመንቶችን የያዘ ነው። 21ኛ ላይ ደግሞ ፔንትሃውሶችን እናገኛለን ማለት ነው። እንግዲህ እነዚህ ሱቆች እኛ ሱቆችን ስንሰጣችሁ ሱቅን ብቻ ሳይሆን ሱቅን ከነገበያው ነው። ይሄ ማለት ነው በዚህ ህንፃ ውስጥ ከ500 በላይ ሰዎች ይኖራሉ። ስለዚህ ሱቅ ብቻ ሳይሆን ከኛ የሚያገኙት 500 ደንበኞችን በተጨማሪ ያገኛሉ ማለት ነው። እንደየ አከፋፈላችሁ ደግሞ እስከ 12% የሚደርስ ዲስካውንት ይኖራቸዋል ማለት ነው። እነዚህን ሱቆች ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ማግኘት ይችላሉ ማለት ነው። እሺ እንግዲህ አሁን የማሳያችሁ ለመኖሪያ ካዘጋጀናቸው ዘመናዊ አፓርታማዎች ውስጥ አንዱ የሆነውን ባለ 2 መኝታ ቤት ሳምፕል ሃውስ ነው ማለት ነው። እንግዲህ እንደምታዩት ሳሎኑ በጣም ሰፊ ነው። ከዛም ደግሞ ለናቹራል ላይት እና ለኤር ቬንቲሌሽን ደግሞ ታስቦ የተዘጋጀ መስታወት አለው ማለት ነው። እንዲሁም ደግሞ እዚህ ጋር በጣም ጥሩ የሆነ ቪው የምናይበት ባልከኒ አለ ማለት ነው። ሳሎኑ እንደምታዩት ነው፣ እጅግ በጣም ሰፊ ነው ማለት ነው። እንዲሁም ደግሞ ሳሎኑ እንደዚህ ሰፊ መሆን የሚጠቅመው ድግሶች፣ ፕሮግራሞች ቢኖሩብን ወደ ሌላ ቦታ መሄድ አይጠበቅብንም ማለት ነው። እዚህ ጋር በጣም ብዙ ሰዎችን ሊያስተናግድልን የሚችል ትልቅ ሳሎን ያለን ማለት ነው። አሁን ደግሞ ኪችኑን ላሳያችሁ። ኪችናችን በጣም ሰፊ የሆነ ኪችን አለን። አብዛኛው ባለ 2 መኝታ ቤት አፓርታማዎች ላይ የሚነሳ ነገር ምንድነው? ኪችኑ ጠባብ ሊሆን ይችላል፣ ባዝሩሙ ጠባብ ሊሆን ይችላል የሚል ነገር ነው። ባዝሩሞችን በኋላ እናያለን። ኪችኑ ግን እጅግ በጣም ሰፊ ነው። እንዲሁም ደግሞ ማቴሪያሎቻችን ኢምፖርትድ በሆኑ ማቴሪያሎች ነው የተሰራው። እጅግ በጣም ቆንጆና ሰፊ የሆነ ኪችን ያለን ማለት ነው። ድግሶች፣ ፕሮግራሞች ቢኖሩብን ብዙ ሰዎችን ብንጠራ በደንብ በሰፊው ማስተናገድ እንችላለን ማለት ነው። ኦፕን ኪችን እንደመሆኑ መጠን ለላይት እንዲሁም ደግሞ ለኤር ቬንቲሌሽን ታስቦ የተዘጋጀ መስኮት አለ ማለት ነው እዚህ ጋር። አሁን ደግሞ ማስተር ቤድሩሙን እናያለን ማለት ነው። እንግዲህ እንደምታዩት ማስተር ቤድሩሙ በጣም ሰፊ ነው። እንዲሁም ደግሞ ለራሱ የሆነ የመልበሻ ክፍልም አለው ማለት ነው። እዚህ ጋር ድሬሲንግ ቴብልም አለችን። እዚህ ጋር መልበስ እንችላለን። በጣም ሰፊ የሆነ ኤሪያ ነው ያለን። ሌላው ደግሞ እዚህ ጋር የምናገኘው ማስተር ባዝሩም ነው ማለት ነው። ማስተር ባዝሩሙም እንደምታዩት በጣም ሰፊ ነው። ሁሉንም ማቴሪያሎች፣ ሻወር፣ ማሞቂያ እንዲሁም ደግሞ ሲንክ ያሟላ ነው ማለት ነው። ሌላው ለየት የሚያደርገው ነገር ደግሞ ምንድነው? መስታወቱ በተች የሚሰራ ላይት ያለው መስታወት ነው ማለት ነው ያለው። እንግዲህ እንደምታዩት በጣም ቆንጆ የሆነ ቪው እና ናቹራል የሆነ ላይት ነው ማለት ነው እዚህ ጋር። ኔክስት ደግሞ ወደ ሁለተኛው ቤድሩም እንሄዳለን። ሁለተኛው ቤድሩምም እንደምታዩት በጣም ሰፊ ነው። እኔ በተደጋጋሚ እስካሁን ሰፊ ነው እያልኩ የምነግራችሁ እጅግ በጣም ሰፊ ስለሆነ ነው። ከካሜራ በላይ ደግሞ አይን ይናገራል። መጣችሁ ማየት ትችላላችሁ። ማቴሪያሎቻችን ቁምሳጥን የተሰሩበት እያንዳንዱ ማቴሪያሎች ላይ ተጠንቅቀን ኢምፖርትድ በሆኑ ማቴሪያሎች ነው ማለት ነው የሰራ ነው። ሌላው ደግሞ ባለ 2 መኝታ አፓርታማዎች ላይ የማናገኘው ነገር ምንድነው? አንድ ኮመን የሆነ ባዝሩም ነው የሚኖራቸው። እዚህ ጋር ግን ሁለቱም ቤድሩሞች የራሳቸው የሆነ ባዝሩም አላቸው። ከዛም ተጨማሪ ደግሞ አንድ ኮመን ደግሞ ባዝሩም አላቸው ማለት ነው። ይህም ከማስተር ባዝሩሙ ምንም የተለየ ነገር የለውም። ሻወር፣ ሲንኩም፣ መስታወቱም ቅድም እንደነገርኳችሁ በላይት የሚሰራ መስታወት ነው ያለው።
እንደምታዩት ኮሪደሩ እጅግ በጣም ሰፊ ነው። ኮመን የሆነ ባዝሩምም አለ። ሁሉም ባዝሩሞቻችን የተሰሩበት ማቴሪያል ተመሳሳይ የሆነ ከማስተር ቤድሩሙ የማይለያዩ ተመሳሳይ የሆነ ስታንዳርድ ይዘው የተሰሩ ማለት ነው። ሌላው ተጨማሪ ነገር ደግሞ ከዚህ ባለ 2 መኝታ አፓርታማ ምንድነው የልብስ ማጠቢያ ራሱን የቻለ የልብስ ማጠቢያ ኤሪያ አለን ማለት ነው። ይሄ ኤሪያ ለልብስ ማጠቢያ ተብሎ ለራሱን ችሎ የተዘጋጀ ኤሪያ ሲሆን ከዚህ በተጨማሪ ደግሞ እዚህ ጋር ሰፊ ስፔስ አለ። ይሄንን እንደ ተጨማሪ ስቶር መጠቀም እንችላለን ማለት ነው። ሌላው ደግሞ ተጨማሪ ሜንስትሩም አለን። በጣም ሰፊ ነው። እንግዲህ ደንበኞች እንደፈለጉት እንደ ስቶር መጠቀም ይችላሉ፣ ሜንስትሩም መጠቀም ይችላሉ ማለት ነው። ባለ 2 መኝታ አፓርታማችን ይሄንን ይመስላል። አሁን ደግሞ ባለ 3 አፓርታማችንን አሳያችኋለሁ። አሁን ደግሞ ባለ 3 መኝታ አፓርታማችን ውስጥ እንገኛለን ማለት ነው። እንደምታዩት ሳሎኑ እጅግ በጣም ሰፊ ነው። ከመጀመሪያ ጀምሮ በጣም ሰፊ ነው የምላችሁ እጅግ በጣም ሰፊ ስለሆነ ነው። ስለዚህ እዚህ ሳሎን ውስጥ የተለያዩ ፕሮግራሞች፣ ድግሶች ቢኖርባችሁ ያለ ሀሳብ የፈለጋችሁትን ያክል እንግዶች ማስተናገድ ትችላላችሁ ማለት ነው። ቨርቲካሊ ሃይታቸውም እጅግ በጣም ረጅም ነው ማለት ነው። በጣም ሰፊ ያደረገውም ለዛ ነው። 3.15 ቨርቲካል የሆነ ሃይት አላቸው ማለት ነው። አሁን ደግሞ ኪችኑን አሳያችኋለሁ። ኪችኑ እንግዲህ እንደነገርኳችሁ ቅድም ኢምፖርትድ በሆኑ ማቴሪያሎች በጣም ጥርት ባሉና ኳሊቲያቸውን በጠበቁ ማቴሪያሎች ነው የምንሰራው ማለት ነው። ኪችኖቻችን ጋር ኤር ሳከር ተገጥሞለታል። ከዚህ በተጨማሪ ደግሞ ለኤር ቬንቲሌሽን እና እንዲሁም ደግሞ ናቹራል የሆነ ላይት እንዲገባ ደግሞ እዚህ ጋር ሰፊ የሆነ መስታወት አለ ማለት ነው። ቆንጆ የሆነ ቪውም አለው። ኪችናችን እጅግ በጣም ሰፊ ነው። በዚህ ቤት ውስጥ 2 የሆኑ ኮመን ባዝሩሞች እናገኛለን። ለየራሳቸው ቤድሩሞቹ ባዝሩም አላቸው። ተጨማሪ ደግሞ ኮመን 2 ባዝሩሞች እናገኛለን። እንግዶች ሲኖሩብን ምናምን ያለ ሀሳብ ማስተናገድ እንችላለን ማለት ነው። እንደምታዩት ሻወር፣ ሲንክ እንዲሁም ደግሞ ያለው በተች የሚሰራ መስታወትን የሚያካተተ ነው ማለት ነው። እዚህ ጋር ደግሞ የልብስ ማጠቢያና ተጨማሪ ሜንስትሩም አለን ማለት ነው። ይሄንን እንደ ስቶርም መጠቀም ይቻላል ማለት ነው። አሁን ደግሞ ማስተር ቤድሩሙን ላሳያችሁ። ማስተር ቤድሩሙ እንደምታዩት በጣም ሰፊ ነው። አልጋውም እንደምታዩት በጣም ትልቅ ነው። ቁምሳጥኑ በጣም ትልቅ ነው እና አንድ ሰው ከዚህ መውጣት ሳይፈልግ መዝናናት ቢፈልግ ደግሞ ለዛም ቲቪ አለ። እዚህ ጋር ደግሞ በጣም ጥሩ ቪው የምናይበት ባልከኒም አለ። እዚህ ኢንጆይ ማድረግ ይችላል ማለት ነው። ሌላው ደግሞ ባዝሩም ላይ ሻወር ስንወስድ የሚያስቸግረው ነገር ምንድነው? ብዙ ጊዜ ፎግ ያስቸግራል አይደል? ስለዚህ ለሱ ዲፎጊንግ የሆነ ሰርቪስ የተገጠመለት ባዝሩምም አለን ማለት ነው። ይሄ ደግሞ ሁለተኛው ቤድሩማችን ነው። እንደምታዩት እጅግ በጣም ሰፊ ነው ማለት ነው። ይህ ደግሞ 3ኛው ቤድሩማችን ወይም ደግሞ የልጆች መኝታ ክፍል ነው። ይህም እንደምታዩት እጅግ በጣም ሰፊ ነው። ከዛም ቁምሳጥኖችም አሉ ማለት ነው። እነዚህ ቤቶችን ለመግዛት በካሬ በ99 ሺህ ብር ብቻ በሁሉም ሳይቶቻችን ላይ ቅናሽ ተደርጎባቸው ማግኘት ይችላሉ ማለት ነው። እንዲሁም ደግሞ የ40 እና የ70% የባንክ አማራጮቻችን አለ። ለዲያስፖራ ወገኖቻችን 30% እነሱ ከፍለው 70% በባንክ አመቻችተናል። እንዲሁም ደግሞ 60% እናንተ ከፍላችሁ 40% ደግሞ ከባንክ ጋር አያይዘናል ማለት ነው። ይህንን ቤት ለመግዛት ወይም ለመጎብኘት እታች ባለው ስልክ ይደውሉ። ባይ